ሰላም እንዴት ናችሁ? እኔ ሀናን ነኝ። በዛሬው ትምህርታችን ማንኛውንም አይነት የሴት ልብስ ስንሰራ የሚሆን ትክክለኛ የእጅጌ ፓተርን አወጣጥን እናያለን። ቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑኝ። በመጀመር 4 መሰረታዊ ልኬቶች ያስፈልጉናል። የደረት ዙሪያ፣ የእጅጌ ቁመት፣ የብብት ዙሪያ፣ የክንድ ዙሪያ ናቸው። ልኩት ልኬት የደረት ዙሪያ 89 ሳንቲሜትር፣ የእጅጌ ርዝመት 20 ሳንቲሜትር፣ የብብት ዙሪያ 38 ሳንቲሜትር፣ የክንድ ዙሪያ 27 ሳንቲሜትር ናቸው። የመነሻ መስመር ከላይ ወደ ታች 5 ሳንቲሜትር ቲክ እናደርግና እናሰምራለን። የእጅጌ ርዝመት ከመነሻ መስመር ወደ ታች 20 ሳንቲሜትር ቲክ በማድረግ እናሰምራለን። መስመር ወደ ታች የደረት ዙሪያ 89 ሳንቲሜትር ሲካፈል ለ10 የሚመጣውን ፎርሙላ 9 ሳንቲሜትር ላይ እናሰምራለን። የብብት ዙሪያ 38 ሳንቲሜትር ሲካፈል ለ2 19 ሳንቲሜትር ሲያፍ ቅርጽ እናሰምራለን። የክንድ ዙሪያ 27 ሳንቲሜትር ሲካፈል ለ2 13.5 ሳንቲሜትር ላይ እናሰምራለን። አስራ 9 ሳንቲሜትር ሲካፈል ለ2 9.5 ሳንቲሜትር መሃል ላይ ቲክ እናደርጋለን። 9.5 ሳንቲሜትር ሲካፈል ለ2 4.75 ላይ በሁለቱም በኩል ቲክ እናደርጋለን። ከርቡን ለመስራት ለፍሮንቱ 1.5 ሳንቲሜትር ወደ ታች እናሰምራለን። መሃል ላይ ወደ ላይ 1.5 ሳንቲሜትር እናሰምራለን። በዳር በኩል 2 ሳንቲሜትር እናሰምራለን። በከርቭ ማስመሪያ ሁለቱን መስመሮች እናሰምራለን። በኩል በከርቭ ማስመሪያ አንድ መስመር የቀረውን እናሰምረዋለን። ባክ ከርቭ ለመስራት 1 ሳንቲሜትር ወደ ታች ቲክ አድርገን በማስመር በከርቭ ማስመሪያ እንሰራዋለን እና የፍሮንት የእጅጌ ጥልቀቱ 0.5 ሳንቲሜትር ነው ልዩነታቸው። የስፌት እንጨምርለታለን። ወደ ታች 2 ሳንቲሜትር፣ በጎን 1.5 ሳንቲሜትር፣ በእጅጌው በላይኛው ክፍል 1 ሳንቲሜትር የት 2 ሳንቲሜትር የሰጠነውን ወደ ስር እናጥፈውና በሳይዱ በኩል አስተካክል ለመቁረጥ ይረዳናል። ወደ ጨርቅ ቀይረን በምንሰራበት ጊዜ የሚታጠፈው ፓርት እንዳያንስብን ይረዳናል። ፍሮንቱ በኩል 0.5 ሳንቲሜትር ነው ልዩነታቸው። እሱን በመቁረጥ አስተካክለዋለሁ። ትምህርቱን ከወደዳችሁት ላይክ እና ሰብስክራይብ በማድረግ ቤተሰብ ሁኑ። ኮሜንት ላይ ጥያቄ ካላችሁ ጻፉልኝ። አመሰግናለሁ።